እንዴት ነሽ? ደህና ነሽ ወይ? ሁሉም ነገር እንዴት ነው? እኔ እግዚአብሔር ተመሰገነ ይሁን። እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያየሁሽ መቼ ነው ታውቃለሽ? ኮመንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን? የሚያማርሩ በጣም ብዙ ሰዎች አሉ የሚጨናነቁ። ለነሱ ምንድን ነው ምክርሽ? በመድኃኒዓለም ምንም አይጎልም። ከታመነ ከጸናን ሙሉ ነን። ውጤት ይጎላል፣ ደሞዝ ይጎላል፣ ቤት የለኝም ይላል። በመድኃኒዓለም ግን ሁሉ ነገር አለን። ጠንክረን ከተገኘን የማይደረግልን ነገር የለም። ልጆቹን ደግሞ አይጥልም፣ አይረሳም። ምክንያቱም የፈጠረን እሱ ነው። እናት ትሰለቻለች፣ አባት ይሰለቻል፣ እመቤቴ ማርያም አሰለች። መድኃኒዓለም አይሰለች። ጽናታችንን ሲጠብቅ ነው እንጂ ሰልችቶን ጠልቶን አይደለም። ምንም አይነት መከራ ቢመጣብን መቀበል። ከሰው ቢሆን ኖሮ እኮ እንካሰሳለን። ከፈጣሪ የመጣው እንደ ጸጋ መቀበል። እኔ አሁን እንደ ጸጋ ቀበለው። ይህንን በጸጋ ነው የምትቀበለው? አዎ እድለኛ ነኝ። ስለተመረጥኩ ነው። ምክንያቱም